ከአማርኛ ዜናዎች ጋር ሚልኪያስ መስፍን ነኝ። ቀዳሚ ወዳደረግነው ዜና አልፋለሁ። በኢትዮጵያ ግብርና ምርምር ኢንስቲትዩት የቴፒ ብሔራዊ ቅመማ ቅመም ማዕከል በሰጣቸው ምርጥ ዘርና ሙያዊ ድጋፍ ሰርተው የተለወጡ እንደሆነ አንዳንድ የየኪ ወረዳ አርሶ አደሮች ተናገሩ። በኢንስቲትዩቱ የቴፒ ብሔራዊ ቅመማ ቅመም ማዕከል በበኩሉ ምርትና ምርታማነትን በመጨመር የአርሶ አደሩን ተጠቃሚነት ለማረጋገጥ እየሰራ እንደሚገኝ ነው የገለጸው። ነጻነት ኃይል ያዘጋጀውን ዝርዝር ልጅ አለማሞ እንደሚከተለው ያቀርበዋል። በኢትዮጵያ የግብርና ምርምር ኢንስቲትዩት የቴፒ ብሔራዊ የቅመማ ቅመም ማዕከል ዳይሬክተር ዶክተር ደረጀ ቱሉ እንደገለጹት ማዕከሉ ለበርካታ ዓመታት የተሻሻሉ የቅመማ ቅመም ዝርያዎችን ለአርሶ አደሮች በማስተዋወቅና ቴክኒካዊ ድጋፎችን በመስጠት እየሰራ ያለ ተቋም መሆኑን ተናግረዋል። ቴፒ ግብርና ምርምር ሲባል የሆነ ዓላማ አለ። ያ ዓላማ ምንድነው? ቴክኖሎጂ ማመንጨት ነው። ይሄ ቴክኖሎጂ ስንለው በግብርና ብንወስደው የዝርያ ጥሩ የሆነ ዝርያ የተሻለ ምርት የሚሰጡ ዝርያ ናቸው። አብዛኛው እነዚህ ቅመማ ቅመምና ቡና ላይ የሚደረገው ጥናት ይሄንኑ ነው የሚሰራ። ለዛ የምርምሩ ዓላማ ሁለተኛ መረጃ ማውጣት ነው። እዚህ መረጃዎች ለአርሶ አደሩ ያስተዋውቃል። የዝርያ ማንነቱ ዝርያ ብቻ አይደለም፣ ሙሉ ፓኬጁ ማለት ነው። እንዴት እንደሚሰራ ምን እንደሚደረግ አብሮ ነው የሚሄደው። ሶስተኛ ላይ ምንድነው የምናደርገው? መነሻ ዘር መስጠት ማለት ነው። በማዕከሉ ቀደም ሲል ከውጭ ሲገቡ የነበሩ እንደ ቫኔላ፣ ካካኦና ሌሎች የቅመማ ቅመም ዝርያዎችን በሀገር ውስጥ በማምረት ለፋብሪካ ግብዓት እንዲውሉና የውጭ ምንዛሬ በሀገር ውስጥ ምርት እንዲተካ ለማድረግ ሰፊ ስራ እየተሰራ መሆኑን ነው ዶክተር ደረጀ የተናገሩት። እነዚህ የምንለው ነው። እነዚህ ቆንጆ በርበሬ፣ ህርድ የምንለው ነው። ቫኔላ፣ ዝንጅብል፣ ካካኦ አሁን የመጣል ይሄን የመሳሰሉ ናቸው ቅመማ ቅመም። የሃይላንድ ላይ የሚለው ደግሞ ሌላ ቦታ እናስተባብራለን ከሌሎች ማዕከል ላይ አንድ ላይ ሆነን እነዚህ በዘር የሚዘሩ አሉ። እነዚህ እንደ ድንብላል የሚባሉ እነ ጥቁር አዝሙድ፣ እነ ነጭ አዝሙድ የሚባሉ ሁሉ በዚህ ቴፒ ግብርና ምርምር ነው የሚያስተባብረው ማለት ነው። በማዕከሉ በሰብል ዘርፍ የቅመማ ቅመም ተመራማሪ የሆኑት አቶ አበራ ሶቦቃ እንደገለጹት የምርምር ማዕከሉ ዘርፈ ብዙ ጠቀሜታ ያላቸውንና በገበያ ተፈላጊ የሆኑ የቅመማ ቅመም ዝርያዎችን በማዕከሉ የዘር ብዜት ተባስተው ለአርሶ አደሩ እንዲደርሱ እየተሰራ መሆኑን ነው የገለጹት። በተለይ እኛ ቴፒ ግብርና ምርምር በቅመማ ቅመም በሰፊ ቴክኖሎጂ በየጊዜው የተሻሻሉ ዝርያዎች እያወጣን ነው ያለነው። ይሄም ደግሞ የምናወጣው ቴክኖሎጂ አርሶ አደር ወይም ተጠቃሚ ጋር እንዲደርስ በተለያየ መልክ በትሬኒንግ፣ በሰርቶ ማሳያ ወይም ደግሞ በግብርና ኤክስቴንሽን በሰፊ ሁኔታ እየሰራ ነው የምንገኘው። ምርምር ማዕከሉ የአርሶ አደሮችንና በዘርፉ የተሰማሩ ድርጅቶችን በቅመማ ቅመም የበለጠ ውጤታማ እንዲሆኑ ከሙያዊ ድጋፍ ባሻገር ተግባር ተኮር ስልጠናዎችን እየሰጠ መሆኑን አክለዋል። ሞዴል አርሶ አደርም ቦታ መርጠን ዘር ሰጥተን በሰፊ እንዲያመርቱና ሌላ አርሶ አደር ደግሞ ከነሱ ትምህርት እንዲወስዱ በየጊዜው ትሬኒንግ፣ ሰርቶ ማሳያና በትሬኒንግ መልክ እያሰራጨን ነው የምንገኘው። በሸካ ዞን የኪ ወረዳ አዲስ ብርሃን ቀበሌ ነዋሪ ከሆኑትና ቅመማ ቅመምን በሰፊው ከሚያመርቱት አርሶ አደሮች መካከል አቶ አይናለም አሰፋና ወጣት አየነው አለልኝ ከማዕከሉ በተሰጣቸው ድጋፍ ታግዘው በስራቸው ውጤታማ መሆናቸውን ነው የሚናገሩት። ሙያዊ ድጋፍ ከግብርና ባለሙያ አንስቶ እስከ ምርምር ድረስ ያሉት በተለያዩ ግዛት የመጡ ሙያዊ ድጋፍ ይሰጡናል። ስለዚህ ክትትል ያደርጉናል። በሚገባ በደንብ ነው ክትትል የሚያደርጉን። ከመንግስት ያው እኔ እስካሁን የተሻለ በተለይ እዚህ ካለሁበት ከቀበሌ አካባቢ ላይ ጀምር ቀበሌ አካባቢ ላይ የቀበሌ አመራሮች የተሻለ በጣም ምክር ይሰጡኛል። ከጊዜ ወደ ጊዜ ያደገ የመጣውን የኪነ ጥበብና ዕደ ጥበብ ሙያ ለሀገር ገጽታ ግንባታ የመዋል ተልዕኮ በአግባቡ እንዲሰርጽ የቅንጅት አሰራር መዘርጋቱን የሸካ ዞን ባህል ቱሪዝምና ስፖርት መምሪያ አስታወቀ። ሀገርና ጥበብ ለኢትዮጵያ ማንሰራራት በሚል መሪ ቃል ከኪነ ጥበብ ባለሙያዎች ጋር በሸካ ዞን ማሻ ከተማ ውይይት ተካሂዷል። ልጅ አለማሞ ተጨማሪ አለው።
ኪነ ጥበብ ከጥንት ጀምሮ ለሀገር ሉዓላዊነት መከበርና የማንነት መገለጫ የሆኑ ትውፊታዊ ቅርሶችን በማስተዋወቅ በኩል ሚናው የጎላ እንደሆነ ጥናቶች ያመላክታሉ። የኪነ ጥበብና ዕደ ጥበብ ባለሙያዎች ለሀገሪቱ ሁለንተናዊ እድገት ያላቸው አበርክቶ በመረዳት ሀገርና ጥበብ ለኢትዮጵያ ማንሰራራት በሚል መሪ ቃል የምክክር መድረክ በሸካ ዞን ማሻ ከተማ ላይ ተካሂዷል። ውይይቱን የመሩት የሸካ ዞን ዋና አስተዳዳሪ አቶ አበበ ማሞ ኪነ ጥበብ ሀገርን በመገንባት ረገድ ትልቅ ሚና እንዳለው ገልጸው የኪነ ጥበብና ዕደ ጥበብ ባለሙያዎች ይህን ተገንዝበው የኢትዮጵያን ታላቅነት ለማጽናት የድርሻቸውን እንዲወጡ ጥሪ አቅርበዋል። በኢትዮጵያ ዘመናዊ ታሪክ ከጀመረበት ከዛም በፊት ባሉት ጊዜያት ውስጥ ለሀገራችን ሉዓላዊነት መከበርና በሀገር ደረጃ ከመከበር ባሻገር በአፍሪካ እንድንታወቅ ከአፍሪካም አልፎ በዓለም ደረጃ ኢትዮጵያ እንድትታወቅ በሉዓላዊነት ጉዞ ውስጥ የኪነ ጥበባት ድርሻ ቀላል አይደለም። ጥበብን በአግባቡ ስንጠቀም ለሀገር እድገት ጠቀሜታ እንዳለው ሁሉ በአግባቡ ካልተጠቀምን ሀገርን ስለሚያፈርስ ባለድርሻ አካላት በአግባቡ መምራት ይጠበቅብናል ብለዋል። ስለዚህ እነዚህ አካላት ብዙ ጊዜ የሚሰሩት ስራ በእኛ ሀገር ውስጥ ገብቶ ኢትዮጵያን መድፈርና ኢትዮጵያን ማንበርከክ ስለማይቻል ይሄን በቅድመ ታሪክም ስለሚያውቁ አሁን ላይ የተያዙት መንገድ እርስ በርስ እኛን ማተራመስ ነው። የማተራመሻ መንገዳቸው አንዱ የጥበብ ሰዎችን መጠቀምና መቀስቀስ ነው። ስለዚህ ይሄን አፍራሽ ቡድን አጀንዳ ከውስጥም ሆነ ከውጭ ያለውን መቀበል የሀገራችንን ልዕልና ከሁሉም በላይ በማስቀደም ኢትዮጵያ ስትኖር እኛ እንኖራለን የሚለውን በማሰብ ሁላችንም ልንተጋና ልንሰራ ይገባል። የውይይቱን መነሻ ሰነድ ያቀረቡት የሸካ ዞን ባህል ቱሪዝምና ስፖርት መምሪያ ኃላፊ አቶ ጀመረ ተሰማ ከባህልና ኪነ ጥበብ ጋር ተያይዞ የሚያጋጥሙ ተግዳሮቶችን ተወያይተውና ተቀራርበው በመፍታት የዘርፉን ውጤታማነት ለማረጋገጥ መስራት ወቅቱ የሚጠይቀው ተግባር መሆኑን ተናግረዋል። በዚሁ ልክ ሁሉም መዋቅሮች ቴፒም፣ የክም፣ አንድራቻም አሉ ጥበበኞች፣ ህፃናት፣ ወጣቶች እነኝን ታች ወርዶ አደራጅቶ ከመስራት ያሉ ነገሮችን ጥበበኛው ራሱ ጥበቡን ወደ ታች ከማውረድ ሙያተኛው ደግሞ ሙያውን ለጥበበኛው ግንዛቤ በመስጠት የማስተላለፉ ስራ ላይ ጠንከር ባለ ወይ መሄድ መቻል አለብን የሚለው ነገር መያዝ ነው ያለብን። በውይይቱ የተሳተፉ ባለሙያዎች ለኪነ ጥበብና ዕደ ጥበብ ባለሙያዎች በዚህ መልኩ ትኩረት መሰጠቱ የመንግስትን አስተውሎት የሚያመላክት በመሆኑ ዘርፉን በማዘመን ለጋራ ጥቅም ማዋል ከሁሉም ይጠበቃል ብለዋል። እንደ ሀገር የኪነ ጥበብም ይሁን የዕደ ጥበብ እድገት እየታየ ቢሆንም በክልልና በዞን መዋቅሮች ለባህላዊና ዘመናዊ ሙዚቃ ማተሮችና ክበባት ልዩ ትኩረት ሊሰጠው ይገባል ብለዋል። ባህል እንደተባለው ዕደ ጥበብ እንደተባለው ስነ ጥበብ እንደተባለው ጠፍቶ አይደለም። የኪ ወረዳ ላይ በዕደ ጥበብ ዘርፍ እጅግ በጣም ተሰማርተው የሚሰሩ ሰዎች በጣም አሉ። አዲስ ዓለም ቀበሌ ላይ ብትሄድ ዕደ ጥበብ ላይ በሸክላ ስራ፣ አዲስ ብርሃን ላይ እንደዛ ብትሄድ ሸክላ ስራ፣ ሽመና፣ ፊዴ ላይ ብትሄድ እንደዛ ወረዳዎቹ ሙሉ እነዚህ ሰዎች አሉ። እነዚህን ሰዎች ግን እየተጠቀምናቸው አይደለም። ይሄ እውቀት የሸካይ እውቀት ነው። ይሄ እውቀት የኛ ባህል ነው፣ የኛ ዕደ ጥበብ ነው ብሎ ማንም የሚደግፍ ግንዛቤ የሚሰጥ የሚያበረታታ አለው በርቱ የሚል ባለመኖሩ እየጠፋ ነው የሚገኘውና በውይይት መድረኩ የሸካ ዞን ዋና አስተዳዳሪ አቶ አበበ ማሞን ጨምሮ የባህልና ቱሪዝም ስፖርት ኃላፊዎችና ባለሙያዎች፣ ተጋባዥ እንግዶችና የኪነ ጥበብ ባለሙያዎች ተገኝተዋል። መሮሽ ላልማረርብሽ መረሽ እንዲሁ ላልመርብሽ ቃልን ሰጠው እንደገና አለው እንድል ላልሆን መና ስምሽ ከስሜ ነውና። የመምህራንን ሙያ ብቃት ምዘና በማካሄድ ለትምህርት ጥራት መጠበቅ ትኩረት ሰጥቶ እየሰራ እንደሚገኝ የሸካ ዞን ትምህርት መምሪያ አስታወቀ። መምሪያው የመምህራን ሙያ ብቃት ምዘናን በማሻ ማዕከል አካሂዷል። በዛብህ ታደሰ ተጨማሪ አለው። የሸካ ዞን ትምህርት መምሪያ ኃላፊ አቶ መስፍን አለሙ እንደ ሀገር ለትምህርት ጥራት መረጋገጥ ዘርፈ ብዙ ስራዎች እየተከናወኑ መሆኑን ገልጸው የመምህራን ሙያ ብቃት ምዘና ማካሄድ ለትምህርት ጥራት መረጋገጥ አጋዥ መሆኑን ተናግረዋል። መምህራን በተለያዩ ጊዜ በትምህርት ዓለም ቆይቶ ወደ ስራ ይመጣሉ። በዚህ ሂደት ውስጥ በይዘትም ደረጃ በማስተማር ስነዘዴም ሆነ መምህራን ራሳቸውን በራሳቸው እየተፈተሹ ለቀጣይ ተልእኮ ራሳቸውን የሚያዘጋጁበት
በተለይ በትምህርት ስራ ውስጥ በጣም ወሳኝ ተብሎ የሚወሰደው የሙያ ብቃት ምዘና ነውና ሙያ ብቃቱ መምህራንን የበለጠ ለቀጣይ ተልዕኮ ለማብቃት ነው። በዞን ደረጃ ለ373 መምህራን ርዕሰ መምህራንና ሱፐርቫይዘሮች በተለያዩ መፈተኛ ጣቢያዎች እየተሰጠ መሆኑን ያስታወሱት ኃላፊው በማሻ ማዕከል 151 ተፈታኞች መሳተፋቸውን አውስተዋል። አጠቃላይ በ2017 በሸካ ዞን ወደ 373 መምህራን ይመዘናሉ። በዛሬው ሰዓት እነዚህ መምህራን አንደኛ ደረጃ የሚያስተምሩ፣ መካከለኛ ደረጃ የሚያስተምሩ፣ ሁለተኛ ደረጃ የሚያስተምሩና የትምህርት አመራሮች ናቸው። የመምህራን ብቃት ምዘናውን መሰረት በማድረግ ብቁ የሆኑ መምህራንን በመለየት ለተከታታይ 3 ዙር ተፈትነው ከ70 በመቶ በላይ ማምጣት ላልቻሉት የአቅም ግንባታ ስልጠና እንደሚሰጥም ኃላፊው ጠቁመዋል። በየአመቱ አንድ መምህር እስከ 3 ጊዜ ይመዘናል። ተመዝኖ በተከታታይ 3 ዙር ተመዝኖ ከ70% በላይ ውጤት ማስመዝገብ ይጠበቅበታል። ከ70% በታች ውጤት የሚያስመዘግቡ መምህራን ተደጋጋሚ እንዲመዘኑ ይደረጋል። ከዛ በኋላ ደግሞ ወደሚቀጥለው የተመዝነው በተደጋጋሚ የሚወድቁ ከሆነ የአቅም ግንባታ ስልጠና እንዲያገኙ የሚደረግበት የአሰራር ስርዓት ነው ያለውና የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ትምህርት ቢሮ የትምህርት ባለሙያና የማሻ ማዕከል አስተባባሪ አቶ አሸናፊ አበበ እንደ ክልል ለመምህራን የሙያ ብቃት ምዘና ለመስጠት በርካታ የዝግጅት ስራዎች መካሄዳቸውን ገልጸው በክልሉ ሁሉም አካባቢዎች ለ7262 መምህራን ለርዕሰ መምህራንና ለሱፐርቫይዘሮች ምዘናው እየተሰጠ እንደሚገኝ ተናግረዋል። አመቱን ሙሉ ይህንን ፈተና ለማካሄድ ሲሰራ ቆይቷል። ያው መረጃ ከመሰብሰብ ጀምሮ የተመዛኝ መምህራንን መረጃ በማደራጀት እና ፈተናዎችን በማባዛት በእያንዳንዱ የፈተና ጣቢያ የማሰራጨት ስራዎችን ተሰርቷል። በዚህ አመት እንደ ክልል 7262 መምህራን ይመዘናሉ። ያው ርዕሰ መምህራንና ሱፐርቫይዘሮችን ጨምሮ ካነጋገርናቸው መምህራን መካከል አንዳንዶቹ እንደተናገሩት ምዘናው ተልዕኮዎቻቸውን በብቃትና በኃላፊነት ለመወጣት ያለንበትን አቋም እንድንፈትሽ የሚረዳ ነው ብለዋል። የሙያ ብቃት ምዘናው እጅግ በጣም ደስ የሚል ነው። ወቅቱ ከደረሰበት የቴክኖሎጂ እድገትና ሽግግር አንጻር የመምህሩ ደረጃ ምን ላይ ደርሷል የሚለውን ለመመዘንና ለማብቃት የሚደረግ ምዘና ነውና በቀጣይ ምዘናው በአመት 2 ጊዜ እንዲደረግና ቀደም ብሎ በፈተና ዙሪያ የአቅም ግንባታ አጭር ስልጠና እንዲሰጣቸውም ጠይቀዋል። ለቀጣይ ግን የአቅም ግንባታ ቢሰጥና በየሳብጀክቱ የአቅም ግንባታ ቢሰጥ ማጠናከሪያ ነገሮች ቢሰጡን የተሻለ ለቀጣይ ፈተና ውድቀት እንዳይከሰት ለማለፍ ይጠቅመናል በሚል እንትንላለን ማለት ነው። በመጨረሻም ከ130 ሚሊዮን ብር በላይ በሆነ ወጪ በ2016 በጀት ዓመት ግንባታው የተጀመረው የማሻ ወረዳ አስተዳደር ጽሕፈት ቤት ባለ 3 ወለል ህንፃ ከ50 በመቶ በላይ መጠናቀቁ ተገለጸ። በህብረተሰቡ ተሳትፎና በመንግስት ድጋፍ እየተገነባ ያለው ህንፃው ሲጠናቀቅ ለህብረተሰቡ የተቀላጠፈ አገልግሎት እንደሚሰጥ ነው የተጠቆመው። ትዕግስት በዛብህ ተጨማሪ አላት። በጉዳዩ ያነጋገርናቸው የማሻ ወረዳ አስተዳዳሪ አቶ መስፍን አዳሾ እንደገለጹት የአስተዳደር ህንፃ ግንባታው ሲጠናቀቅ መንግስታዊ አገልግሎትን ለተገልጋዩ በአንድ ማዕከል ለመስጠት ከፍተኛ ድርሻ አለው ብለዋል። የህዝብ መሰብሰቢያ አዳራሽ አለው። ቢያንስ ወደ 700 ምናምን ሊይዝ የሚችል አዳራሽ ያሉት ምቹ የሆነ ቢሮዎች አሉት። ከታች እንደዚሁም ካፍቴሪያና ሌሎች ነገሮች አሉ። ፕላስ ደግሞ ለከተማ ትልቅ ውበት ነው። አገልግሎት ለመስጠትም ሰብሰብ አድርጎ እንደ ቢሮ አጠቃላይ ያሉትን ነገሮችን ለመስራት ምቹ የሆነ የስራ ቦታ ከመፍጠር ጋር ተያይዞ ቅድም እንዳስቀመጥኩኝ አዳራሽ አለው። ከታች ካፍቴሪያ ያለው ቢሮዎች አሉት። ለከተማም በጣም ምቹ የሆነና ማራኪ የሆነ ህንፃ ነው። ምን ነገር አለ። አሁን ላይ የግንባታው አፈጻጸም በጥሩ ደረጃ ላይ እንደሚገኝ የተናገሩት ዋና አስተዳዳሪው የቅርብ ክትትልና ድጋፍ እየተደረገ እንደሚገኝም ጠቁመዋል። የኛ ድጋፍና ክትትል አትሊስት የምንሰበስባትን ገቢ ለካፒታል ፕሮጀክት ማዋል ነው። ያው የምንሰበስበውን ገቢ የሚታይ ስራ መስራት ነው። ከዚህ ጋር ተያይዞ ቅድም እንዳስቀመጥኩኝ አሁን ህንፃው የደረሰበት ወደ 48% አካባቢ ደርሷል። ቀጣይም በዚህ ሂደት አሁንም ገቢዎቻችን የመሰብሰብ አቅም ጨምረን
ሌሎችንም እንደዚሁ ፈጥነን ገቢዎቻችን ሰብስበን መስራት እንችላለን የሚል ነገር አለ። የሸካ ዞን ከተማ ልማትና ኮንስትራክሽን መምሪያ ምክትል ኃላፊና የኮንስትራክሽን ዘርፍ ኃላፊ አቶ ካዳነ ከሲቶ በርካታ ክፍሎችንና የስብሰባ አዳራሽ የያዘው የማሻ ወረዳ አስተዳደር ባለ 3 ወለል ህንፃ ግንባታ ያለበትን ደረጃና የግንባታ ጥራትን በሚመለከትም የቅርብ ክትትል እየተደረገበት እንደሚገኝ አብራርተዋል። ከግንባታው አካሄድ አንጻር በጥሩ ጥራትና ፍጥነት ነው እየሄደ ያለው። ከክትትል አንጻር መምሪያችን ለፕሮጀክቱ ልዩ መሐንዲስ መድቦ ክትትል እያደረገ ነው ያለው። የግንባታውን ጨረታ አሸንፈው በ2 ዓመት ውስጥ ለማጠናቀቅ ውል የገባው የጂኤንዴስ ተቋራጭ ስራ አስኪያጅ ወልደ ምረት ሀፍቱ እንደገለጹት በተገባው ውል መሰረት ግንባታውን ለማጠናቀቅ በተደረገው ርብርብ አሁን ባለው ሁኔታ ህንፃው በጥሩ አፈጻጸም ላይ እንዳለ ገልጸው የወረዳው መንግስትና የሚመለከታቸው አካላት ድጋፍና ክትትል ጠንካራ መሆኑንም ጭምር ተናግረዋል። አሁን ኦልሞስት የደረሰበት ወደ 47% አካባቢ ደርሰዋል። የወረዳው መንግስት ያው እየተባበረ ነው በጣም ማለት ባለው አቅም። አስተዳደር ህንፃው መገንባት በጠባብና በኪራይ ቤት ሆነው የመንግስት አገልግሎት ለሚሰጡ ተቋማት ወጪን ከመቆጠብ አልፎ የተቀላጠፈ ስራ እንዲሰሩ እድል እንደሚፈጥር አንዳንድ ያነጋገርናቸው የወረዳው ባለሙያዎች ተናግረዋል። ስራው ሲጠናቀቅ በርግጥ ጥሩ ስራ ይሰራል ብዬ ጠብቃለሁ። ምክንያቱም አንድ ስራ ሂደት ለብቻ ነው መኖር ያለበት። አንድ ስራ ሂደት 3 ሆነን ነው የምንሰራው። አሁን 3 ነን የአንድ ስራ ሂደት ውስጥ መስራት ያለብን እና አሁን 7 ሆነን የምንሰራው ስለቸገረን ስለሆነ በየስራ ሂደት ሲሰጠን ተመችቶን ባለጉዳያችንም ተመቻችቶ የሆነ የተስተካከለ ህይወት ይኖርናል ብዬ አስባለሁ። በዚሁ ግንባታ ስራ እድል ከተፈጠረላቸው ሰዎች መካከል ወጣት ኤፍሬም ተስፋዬ በሚያገኘው ገቢ ከራሱ አልፎ ቤተሰቦቹን እየረዳ መሆኑን ተናግሮ በቀጣይም ከዚህ ያገኘውን ልምድ በመጠቀም የተሻለ ስራ እንደሚሰራም ተናግሯል። እዚህ ስራ ከጀመርኩ በኋላ ብዙ ነገር አግኝቻለሁ ማለት ነው እና ብዙ ነገሮችን እዚህ ስራ ላይ ልምድ ብዙ አካፍቻለሁ። ከዚህ በኋላ ቢወጣ ራሱ ከዚህ ስራ ለቄ ቢወጣ ራሱ ብዙ ልምድ ስላለኝ ተፈላጊነቴን ብዙ ተፈላጊነት አለኝ ብዬ ነው አሁን እንደ ባለሙያ ነኝ። በቃ ተመልካቾቻችን በእኔ በኩል ያስኳቸው ዜናዎች እስካሁኖቹ ናቸው።